ከስምንት የቤተሰብ አባላት ውስጥ የሰባቱ ሕይወት በአንድ ሌሊት አለፈም። በማዕከላዊ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው መስገን እንደገለጹት በወረዳው መሠረት መገረም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተነግሯል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን ተነገረው። ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግሥቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌና የ17 ዓመቱ ተክሌ ኃይሉ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ያልፋል። የተቀሩት ተጎጂዎችን ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ሕይወት ህዳር 7 ቀን 2018 ምሽት 11 ሰዓት ላይ ያልፋል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ሕፃን ሲሳይ ኃይሌ ህዳር 9 ቀን 2018 ጠዋት 2 ሰዓት ላይ ሕይወቱ ያልፋል። የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ሕይወቱ ሊያልፍ ሆነ። ልብ ሰባሪና አሳዛኝ የሆነ ዜናም ተደመጠ። የባለቤቷንና የ6 ልጆቿን ሕይወት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በሕይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በሕይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿ ዕጣ ገጥሟት ከቤተሰቧ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጥ ይሆን የሚለውን ለመገመትም ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ነው በማንና እንዴት ነው የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ሥራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጸዋል። ተጎጂዎቹ በዳግማዊ ምኒልክ ሆስፒታል ሕክምና ተከታትሏል ያለው ፖሊስ የሟቾቹ የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝም እንደሚችል ይገምታል ብለዋል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ይህችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ሕፃን ይህችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለሕዝብ ይፋ የምናደርግ ይሆናል። ክቡራንና ክቡራት፣ እንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን መልእክቴ ነው። ሰላም።